ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። ሙስና ለትውልድ እድገትና ለሀገር ብልጽግና ማነቆ መሆኑን በመገንዘብ ሁሉም ሊጸየፈው እንደሚገባ ተገለጸ። በዓለም አቀፍ ደረጃ ለ22ኛ ጊዜ በሀገራችን ደግሞ ለ21ኛ ጊዜ እየተከበረ ያለው የጸረ ሙስና ቀንን በማስመልከት የከፋ ዞን አስተዳደር ጽሕፈት ቤት ማጠቃለያ መድረክ አካሂዷል። ዘገባው የባልደረባችን አድማሱ ጴጥሮስ ነው፣ እንደሚከተለው ይቀርባል። ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል በዓለም አቀፍ ለ22ኛ በሀገራችን ለ21ኛ እንዲሁም በክልላችን ለ4ኛ ጊዜ የዓለም አቀፍ ጸረ ሙስና ቀን ማጠቃለያ መድረክ በዞን አስተዳደር ጽሕፈት ቤት አዘጋጅነት በቦንጋ ከተማ ተከብሯል። ቀኑን አስመልክቶ የመክፈቻ ንግግር ያደረጉት የዞኑ አስተዳደር አማካሪ አቶ ካሳው ማሙ እንደገለጹት ሙስና የሀገር እድገት የሚገታ በመሆኑ ሁሉም ትግል በማድረግ ይህንን ብልሹ አሰራር ለመግታት መታገል ያስፈልጋል ብለዋል። ለውይይቱ የሚሆን ሰነድ የዞኑ ጸረ ሙስና ቡድን መሪ አቶ ታደለ ተረፈ አቅርበዋል። በቀረበው ሰነድ ላይ ተሳታፊዎችም ተከታዩን አስተያየት ሰጥተዋል። ዛሬ የሚከበረው የጸረ ሙስና በዓል ያው በዓለም አቀፍ ያው 22ኛ በሀገራችን 21ኛ እንደ ክልል 4ኛ ዙር ነው እየተከበረ ያለው። የዚህ ዓላማ ከላይ እስከ ታች ያለውን የጸረ ሙስና በቦታው እስከ ታች መዋቅር ድረስ ህብረተሰቡ ዘንድም የዘለቀውን ጸረ ሙስና ለመቀነስ ያክል የሁላችንም ትግል ያስፈልጋል ማለት መነሻነት ያው ካሉ ሴክተሮች ያንዳንዱ ሴክተር እንደ መነሻ ተወያይቶ የመጣው እንደ ዞን ደግሞ አጠቃላይ ዛሬ ውይይት እየተደረገ ያለው ሙስና በሁሉም አቅጣጫ ይገለጻል። በሁሉም ቦታ አለ። ይሄን ማሻሻል ይቻላል ብሎ ነው ይሄ አቋም በተባበሩት መንግስታት ድርጅት የተመሰረተው። በዓለም አቀፍ ደረጃ በ2ኛ በሀገራችን 21ኛ በክልላችን 4ኛ የሚከበረው ይሄን ዓላማን ማከል ያደረገ ነው። ለምን የሚባል ሁሉም ነገር ከሙስና ጋር የተያዘ ነው። የዚህ መድረክ ዓላማ በሚመለከት በእርግጥ ይሄ ስፔሻሊ በዚህ ህዳር ወር ላይ እንደ ሀገር እንደ ዞን እንደ ወረዳ እንደ ሀገር አቀፍ ደረጃ በትኩረት አቅጣጫ እንደሚከበር ኢንፎርሜሽን ነበረን። ከዛ በመነሳት እኛ እንደ ዞን ፖሊስ መምሪያ ሁሉንም ፖሊስ አባላት በዚህ ዙሪያ ላይ በደንብ አወያይተናል። ምክንያቱም ስናወያይ አንደኛ ህዝቡ ከኛ በብዛት ለህዝብ እንቀርባለን፣ አገልግሎት ከኛ ያገኛል። ከዛ ጋር ተያይዞ ምንድነው በእኛ ተቋም የሚሰሩ እንደዚህ አይነት ክፍተቶች፣ ችግሮች የሚለውን ነገር በደንብ ለመዳሰስ ሞክረናል። ሙስናና ብልሹ አሰራርን ለመግታት ከባለድርሻ አካላት ሊደረግ የሚገባውን አስመልክቶ ከባለድርሻ አካላት ሊደረግ የሚገባውን አንስተዋል። ሁሉም ማህበረሰብ ያው ሙስናን ለመከላከል ምን ያስፈልጋል? ያው መታገልን ይፈልጋል። ካየም መጠቆም ነው ዋናው። ከተጠቆመ ያው ለመከላከል ህጉ መጀመሪያ ምንድነው የሚለው ያው ማስመለስ ነው። ከዛ በኋላ ለመከላከል ህጉ በህጉ ጋር አገናኝቶ የሚመለከ እንትና ጋር ያው የሚያስተምረውን ቅጣት ይሰጣል። የተባከነው ሀብት ካለም ደግሞ ማስመለሱ የባለድርሻ አካላት ይሆናል ለማለት ፈልገን እንቅፋት ነው። ከሀብትም ከተለያየ ብክነት ለአንድ ግለሰብ የሀብት ማከማቻ እንዳይሆን ህብረተሰቡ ነቅቶ ከታችኛው ህፃናት ድረስ እንዲከላከል ለማድረግ ስሉ ሙስና ምንድነው? ሙስናና ገንዘብ አንድ ናቸው። ገንዘብ ባለቤቱ መንግስት ነው። አንዱ ወስዶ ያጠራቅምና ሀብታም ይሆናል። ሙስናም የዚህ መገለጫ ነው። ምክንያቱም የተሰጠ ስራን የተሰጠን አገልግሎትን ለህዝብና ለመንግስት ለአሰራር ማገልገል ሲገባ ለግል ጥቅም ማዋል ማለት ነው። ለግል ኩራት ማለት ነው። ለግል ዝና መስራት ማለት ነው። ቀጣይ ትውልድ ከሙስና የጸዳ ሆኖ እንዲወጣ ሊሰራ ይገባል ያሉትንም ጠቁመዋል። ሙስና ትግልን ከህፃናቶች ያው ከታችኛው ህፃናት ነው። ምንድነው ከቤተሰብ ነው የሚጀምረው። ህፃናት ምንድነው ማባበል ያራሱ ስንልቅ ምን መሆን አለበት? ይሄን ነገር ይገዛለሁ እንደ ትናንሽ ማጣፋጫ ነገር ከቤተሰብ ነው የምንነሳው። ከዛ ወደ ላይ እየተዛመተ ይሄዳል። ካሁኑ ደግሞ እየሰፋ ይሄደ ያለው ኢኮኖሚን ያቃወሰ ነው ያለው።
የመንግስት ሀብት በትንሹ ለህብረተሰቡ ለታችኛው ለድሃ ለታዳጊ እንዳይደርስ ያደረገ ያለው እንደዛ አይነት ነገሮች ስለሆነ እስከ ትምህርት ቤት ክለብ ተመስርቶ እስከ ሴክተር መስሪያ ቤት የራሱ ስራ ዘርፍ ኖሮ ቢከላከልና ቢያስተምር ይቀንሳል የሚል እምነት አለ። ኢንፎርሜሽን ማስተላለፍ የሚባለው አንደኛ በስርዓተ ትምህርት ውስጥ በማካተት ነው። ሁለተኛ ህብረተሰባዊ ግንኙነትን ማጠናከር ነው። አሁንም ኢንፎርሜሽን ነው። ምክንያቱም ሁሉ እምነቶች ምእመናን አላቸው፣ ተከታይ አላቸው። መጥፎ እንደሆነ ቀጣፊ እንደሆነ አገርና ህዝብን የሚጎዳ ስለሆነ ልክ ገንዘብን መንግስት ባለቤት እንደሆነ በአንዱ እጅ ተሰብስቦ እንደገባና ሀብታምና ድሃ እንዳሰኘ ሁሉ ይሄ መንግስት የሰጠውን ስልጣን ወደ ግሉ አድርጎ የሚጠቀምበት ስርዓት መጥፎ መሆኑን ኢንፎርሜሽንን በማስተራጨት ማቆም ይቻላል፣ መቀነስ ይቻላል። እንግዲህ ሙስና ካለ አገራዊ እድገት የለም። የእድገት ሚዛን ባላንስ አይደለም። በተወሰኑ ሰዎች ላይ ነው የሚሆነው፣ በተወሰኑ መሪዎች ላይ ሲሆን በቃ ባላንስ የሆነ እይታ የለም፣ ባላንስ የሆነ ሀብት ክፍፍል የለም። ስለዚህ እንደዚህ አይነት ነገር ነው ሲኖሩ በዚህ ነገር ውጤት ማያገኙ ሰዎች በመንግስት ላይ ነው የምነሱ፣ በመንግስት ላይ ነው መጥፎ እይታ ላይ የሚገቡ። ስለዚህ አሁን መንግስት ይሄን ይዞ አቀጣጥሎ ከስር እንዲደርስ ማድረጉ ጥሩ አግባብነት ያለው ነገር ስለሆነ በጣም ተጠናክሮ መቀጠል ያለበት። በከፋ ዞን የደካ ሳይለም የመንገድ መሰረተ ልማት ፕሮጀክት ወቅቱን የጠበቀ ጥገናና መሰረታዊ የደረጃ ለውጥ ባለመደረጉ የተነሳ ላልተፈለገ እንግልትና የትራንስፖርት ወጪ ተዳርገናል ሲሉ የሳይለም ወረዳ ነዋሪዎች ገለጹ። መንግስት ችግሩን በዘላቂነት ለመፍታት ሀብትን ቢመደብም ተቋራጮች በጊዜ ገብተው ስራቸውን ባለመጀመራቸውና ተገቢው ጥገና ባለመደረጉ የተነሳ መደበኛ የትራንስፖርት ተጠቃሚዎችን ጨምሮ ሌሎች አገልግሎቶችን ማግኘት አለመቻላቸውን ቅሬታ አቅራቢዎቹ ተናግረዋል። የዘገበው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ምህረት ማሞት አቀርበዋለች። ከቅሬታ አቅራቢዎች መካከል አቶ አዲሱ ኃይሌና አቶ ኑረዲን ድሪስ እንደገለጹት አካባቢው በርካታ የልማት እድሎችና ጸጋዎች ቢኖሩትም በመንገድ መሰረት ልማት ችግር እድሉን መጠቀምና ወደ ሀብት መቀየር አልተቻለም። በዚህ ምክንያት የወረዳው እድገት ከመጓተቱም በላይ የነዋሪዎችን ስቃይና እንግልት ከጊዜ ወደ ጊዜ እየበረታ መጥቷል። ሌላኛው አስተያየት ሰጪ አቶ ታቦር ዱጉማ በበኩላቸው በመንግስት በኩል መደበኛ የትራንስፖርት አገልግሎት የተመደበ ቢሆንም በክረምት ወራት በሚያጋጥመው የመንገድ ብልሽት ምክንያት የተሽከርካሪ ባለሀብቶች መኪናቸውን ይዞ ለመግባት ፈቃደኛ ካለመሆናቸው የተነሳም ከሳይለም ቦንጋ ለሚያደርሰው 169 ኪሎ ሜትር መንገድ ለአንድ ጉዞ ብቻ ከ1500 ብር በላይ ክፍያ ከመጠየቃቸውም በላይ ይህንንም የሚያጡበት ጊዜ እንደነበረ አስታውሷል። የትራንስፖርት አገልግሎትና የጉዞ ታሪፎችን ለማስተካከል ከመንግስት በኩል እየተደረገ ያለው ጥረት አበረታች ቢሆንም ተግባሩን ዘላቂ ለማድረግና በህዝብና በመንግስት መካከል ያለውን ግንኙነት ይበልጥ ለማጠናከር መንገዱን ለመጠገን የተረከቡ ተቋራጮች ወቅቱን ታሳቢ በማድረግ መጠገን ሲገባቸው ማጓተታቸውም ችግሩን እንዳወሳስበው ተናግረዋል። አካባቢው የዝናብ ወቅት ከሚበዛበት ከመሆኑ ጋር ተያይዞም ያለችውን ጥቂት የበጋ ወቅት ተጠቅመው ችግሩን ለማስታገስ ተቋራጩም ሆነ የሚመለከተው አካል እንዲሰሩ አስተያየት ሰጪዎቹ ጠይቀዋል። የወረዳው ዋና አስተዳዳሪ አቶ አማኑኤል አየለ ከነዋሪዎቹ የተነሳውን ቅሬታ ተገቢ መሆኑን ገልጸው ችግሩን በዘላቂነት ለመቅረፍ ከፌደራል ጀምሮ በየደረጃ ያለው የመንግስት አካል ሀብት በመመደብ ተቋራጮች ፈጥኖ ወደ ስራ የመግባት ተነሳሽነት ማጣትና የተቋማት ክትትል አዝጋሚና ደካማ መሆን ለቅሬታው መንስኤ መሆኑንም ተናግሯል። የደካ ሳይለም የመንገድ ፕሮጀክት ወረዳን ከወረዳና እንዲሁም ወረዳን ከዞኑ የሚያገናኝ ብቸኛ መንገድ መሆኑን የገለጹት አስተዳዳሪው ጥገናውን ያሸነፈው ኮንትራክተር ጥራቱን የጠበቀና ወቅቱን ታሳቢ ያደረገ ስራ እንዲሰራ ዘርፉን የሚከታተሉ ባለድርሻ አካላት ትኩረት እንዲሰጡ አጽንኦት ሰጥቶ አሳስበዋል። የመንገድ ጥገና ስራውን ለማከናወን የተረከበው የአየናቸው አየለ ስራ ተቋራጭ ባለቤት የሆኑት አቶ አየናቸው አየለም የመንገዱ ስራ እስካሁን ያልተጀመረው በክረምት ምክንያት ማሽነሪዎቹን ወደ አካባቢው ማስገባት ባለመቻላቸው መሆኑን ገልጸው አሁን ላይ ማሽን ተጓጉዞ ጌሻ ወረዳ የደረሰ በመሆኑም በቀጣይ ጊዜያቶች የጥገና ስራ እንደሚጀመርም ተናግረዋል። ተቋራጩ የወቅቱን ደረቃማነት በመጠቀም በአፋጣኝ ስራውን ለመጨረስ እንደሚሰራም ገልጸዋል። በከፋ ዞን ጨና ወረዳ በኩታ ገጠም በመኸር ከለማው የማሽላና በቆሎ አዝመራ የተሻለ ምርት ለማግኘት መታቀዱን የወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት አስታውቋል። ዘገባው የክልሉ መንግስት ኮሚኒኬሽን ቢሮ ነው። ብሩክታይት ብርሃኑ
በወረዳው በ2017-18 የምርት ዘመን ከ8500 ሄክታር መሬት በላይ በተለያዩ የመኸር ሰብሎች መሸፈኑ ተገልጿል። በጨና ወረዳ በተለይም የዶሻ ጡጋና በጎታ ክላስተር ያሉ አርሶ አደሮች ምርትና ምርታማነትን በማሳደግ የተሻለ ኑሮ እንዲኖሩ ዘርፈ ብዙ ተግባራት ሲያከናውን እንደቆየና የአካባቢው አርሶ አደሮች ማሽላና በቆሎ ከመሳሰሉ ሰብሎች በተጨማሪ አትክልትና ፍራፍሬ አልምተው ተጨማሪ ገቢ እንዲያገኙም እየተደረገ መሆኑ ተገልጿል። በዚህ ጉዳይ ላይ አስተያየታቸውን የሰጡ አርሶ አደር አየለ ሙና ገረመው ኃይሌ የተሟላ የግብርና ፓኬጅ በመጠቀም በኩታ ገጠም ባለሙት የማሽላና የበቆሎ ሰብል የተሻለ ምርት ለመሰብሰብ ዝግጅት ላይ መሆናቸውን ተናግረዋል። አርሶ አደሮቹ እንዳሉት በኩታ ገጠም በመኸር ከለማው የማሽላና የበቆሎ ሰብሎች የተሻለ ምርት ለማግኘት በትጋት እየሰሩ እንደሚገኙ ገልጸዋል። ለዚህም ከወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ከ3 እስከ 4 ወራት ውስጥ የሚደርስ 4 አይነት የማሽላ ዝርያዎች ማግኘታቸውን ገልጸው አሁን ላይ ማሽላው በጥሩ ቁመና ላይ እንደሚገኝ ጠቁመዋል። የጨና ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ ገዛኸኝ ጋኖ በወረዳው ካሉ 24 ቀበሌዎች በ13 ቀበሌያት የማሽላ ምርት በሰፊው እየተመረተ መሆኑና በ2017-18 በመኸር እርሻ 2840 ሄክታር መሬት በላይ በማሽላ መሸፈኑን ገልጸዋል። በወረዳው በዶሻ ጡጋ፣ አልዋ፣ ዋንጃልና በቡባ በላ ክላስተሮች ማሽላና በቆሎ ሰብሎችን በኩታ ገጠም በሰፊው በማምረት የሚታወቁ ቀበሌዎች መሆናቸውና የማሽላ ምርታማነቱ በሄክታር ከ50 እስከ 60 ኩንታል ምርት እንደሚሰበሰብ አንስተዋል። አርሶ አደሮቹ የምርት መጠኑን ለማሳደግ የግብርና ቴክኖሎጂዎችን በአግባቡ በመጠቀማቸው የታየውን ለውጥ እንደወረደ የማስፋት ስራ እየተሰራ መሆኑን ተናግረዋል። ከ3 እስከ 4 ወራት ውስጥ የሚደርሱ 4 አይነት የማሽላ ዝርያዎች መኖሩን ጠቁሞ ቀጣይ ላይ በፕሮጀክቶች በማስደገፍ ምርታማነቱ በምርምር የተረጋገጠ የማሽላ ዝርያ ለአርሶ አደሩ ተደራሽ የማድረግና የማስፋት ስራ እንደሚሰራም ገልጸዋል። በአሁኑ ሰዓት ዋንጃል በሚባል አካባቢ የማሽላ ምርት ወደ ገበያ እየወጣና በቀን ከ10 እስከ 15 መኪና ምርት ተጭኖ ለማዕከላዊ ገበያ እየተላከ መሆኑን ተናግረዋል። በወረዳው በ8 ቀበሌዎች በቆሎ በስፋት እንደሚመረትና ጎታና ዶሻ ጡጋ ክላስተር በቆሎ በበልግ በሰፊው የሚመረትበት ነው ብለዋል። በዶሻ ጡጋ ክላስተር 289 ሄክታር በቆሎ በኩታ ገጠም በሙሉ ፓኬጅ የሚመረትበት በኤቲአይ የተደራጀ 61 አባላት የያዘ ማህበር እንዳለም ጠቁመዋል። የገጠሩ አርሶ አደር ምርታማነቱን እንዲያሳድግ የሚያግዙ ምርጥ ዘርና የግብርና ባለሙያዎች ድጋፍ በማድረግ የምግብ ዋስትና እንዲረጋገጥ መሰራቱን ገልጸዋል። ከዚህ ጎን ለጎን ምርጥ የግብርና ቴክኖሎጂዎችን በማስፋፋት ተጠቃሚነታቸውን ለማሳደግ ትኩረት መሰጠቱንም ጨምሮ አስታውቋል። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያንና የአባይን ተፋሰስ ሀገራት የጋራ ተጠቃሚነት እያረጋገጠ እንደሚገኝ የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ገለጹ። ዘገባው የኢትዮጵያ ዜና አገልግሎት ነው። ጽዮን ታደለ ታቀርበዋለች። ታላቁ የኢትዮጵያ ህዳሴ ግድብ ጳጉሜ 4 ቀን 2017 ዓ.ም የሀገራት መሪዎች፣ ቀጠናዊ፣ ሀገራዊና ዓለም አቀፋዊ የተቋማት ስራ ኃላፊዎች በተገኙበት መመረቁ ይታወቃል። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ የታላቁ የኢትዮጵያ ህዳሴ ግድብ ስኬት ለዘመናት የልማት ቁጭት መልስ የሰጠ የኢትዮጵያውያን የአዲስ ዓመት የብሩህ ተስፋ ብስራት ነው ብለዋል። ከግድቡ የሚገኘው ኃይል የኢኮኖሚውን መዋቅራዊ ሽግግር ለማሳለጥና ቀጠናዊ የኃይል ትስስርን በማጠናከር ከፍተኛ አስተዋጽኦ እያበረከተ እንደሚገኝ ገልጸዋል። ኢትዮጵያ በቀጠናዋ የፈጠረችው ከፍተኛ የኃይል ትስስር የአፍሪካን የኢኮኖሚ ውህደት ለማረጋገጥ የራሱን መሰረት መጣሉን ተናግረዋል። የህዳሴ ግድብ በታችኛው የተፋሰስ ሀገራት የሚከሰተውን ከፍተኛ የጎርፍ አደጋ በመቀነስና በበጋ ወራት አስተማማኝ የውሃ ፍሰት በማግኘት ጉልህ ፋይዳ ያበረከተ መሆኑን አስረድተዋል። በሌላ በኩል በግብጽ አማካኝነት በአንድ በኩል ውሃ ተያዘብን፣ በሌላ በኩል ጎርፍ ተለቀቀብን በሚል የሚናፈሱ መረጃዎች እርስ በእርስ የሚጣረሱ መሆናቸውን አስረድተዋል። የኢትዮጵያ ኃይል ማመንጫ ግድቦች የውሃ አስተዳደርና ውሃ አለቃቀቅ ስርዓት በእውቀትና በከፍተኛ ኃላፊነት እየተመራ መሆኑን አስገንዝበዋል። የህዳሴ ግድብ የውሃ አስተዳደር የኢትዮጵያን ጥቅም በማስከበር የታችኛውን ተፋሰስ ሀገራትን በማይጎዳ መንገድ በብሔራዊ ቴክኒካል ኮሚቴ እየተመራ እንደሚገኝ አብራርተዋል። ታላቁ የኢትዮጵያ ህዳሴ ግድብ ሲገነባ እኛን ለመጉዳት ነው ሲሉ የነበሩ አካላት ግድቡ እውን ከሆነ በኋላ
አካሄዳቸው ከፍተኛ ውሃ እየተለቀቀብን ነው ወደሚለው ሐሰተኛ ትርክት ተቀይሯል ሲሉም ገልጸዋል። ህዳሴ ግድብ የአባይ ውሃ በተገቢው መንገድ በማስተዳደር የኢትዮጵያና የታችኞቹን የተፋሰስ ሀገራት የጋራ ተጠቃሚነት እያረጋገጠ መሆኑን አንስተዋል። ኢትዮጵያ በውሃ ሀብቷ እንዳትጠቀም ለዘመናት ሲሸረብባት የነበረውን ሴራና ትርክት በመቀልበስ የጋራ ተጠቃሚነትን መርህ ማስረጽ እንደቻለች ተናግረዋል። በኢትዮጵያውያን አንድነት ሀብት የተገነባውን ህዳሴ ግድብን በጋራ እናስተዳደር የሚሉ ሉዓላዊነትን የሚዳፈር የቅዠት እሳቤም ተቀባይነት የሌለው አካሄድ መሆኑን ገልጸዋል። ኢትዮጵያ ለፍትሃዊ ተጠቃሚነት መርህ የምትገዛ ሀገር ናት ያሉት ሚኒስትሩ ግብጽና ሱዳን በአባይ ውሃና በህዳሴ ግድብ ተጠቃሚ እንዲሆኑ የጸና አቋሟን በተግባር እያሳየች ነው ማለታቸውን የኢትዮጵያ ዜና አገልግሎት ዘግቧል። ተጠቃሚና ዘርፎች የሰው ሰራሽ አስተውሎት አጠቃቀምን የውጤት መለኪያ ማድረግ እንዳለባቸው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ይህንን ያሉት ለብልጽግና ፓርቲ ከፍተኛ አመራሮች የማጠቃለያ ስልጠና በሰጡበት ወቅት ነው። ዘገባው የኢትዮጵያ ዜና አገልግሎት ነው። ጽዮን ታደለ ታቀርበዋለች። በመደመር መንግስት እይታ የዘርፎች እምርታ ጠቅላይ ሚኒስትር ዶክተር አብይ አህመድ ለብልጽግና ፓርቲ ከፍተኛ አመራሮች የማጠቃለያ ስልጠና በሰጡበት ወቅት ካነሷቸው ሀሳቦች መካከል አንዱ የዲጂታል ዘርፍን የተመለከተ ይገኝበታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዲጂታል ዘርፍ አስተሳሳሪ አቅም መሆኑን ገልጸው መንግስት የዲጂታል መታወቂያ፣ ሞባይል ባንኪንግና ዘመናዊ የክፍያ ዘዴዎች የማስፋት ስራ እያከናወነ መሆኑን አመላክተዋል። የሰው ሰራሽ አስተውሎትና ኳንተም ሳይንስ የሰው ልጆች አኗኗር ስራና እሳቤ እየቀሩ እንደሚገኙ ገልጸዋል። ቴክኖሎጂን መቀበል አለብን ያሉት ጠቅላይ ሚኒስትሩ ሰው ሰራሽ አስተውሎ ኃይልን የምርትና የተሳትፎ ህግጋትን እንደገና እየጻፈ እንደሚገኝ አስረድተዋል። ፋይዳ፣ ፓስፖርት፣ መሶብ፣ ሞባይል ባንኪንግ፣ ዘመናዊ የክፍያ ዘዴ፣ የጉምሩክና ገቢዎች ዲጂታል አገልግሎት እንዲሁም የተቀናጀ የፋይናንስ አስተዳደር መረጃ ስርዓት በሀገር ውስጥ አቅም እየጎለበተና እያደገ መሄድ እንዳለበት አስገንዝበዋል። የተለያዩ ዘርፎች ምን ያህል ሰው ሰራሽ አስተውሎትን እንደተጠቀሙ ካሁኑ መለካት ካልተጀመረ ዘመን መዋጀትን ብንፈልግም አንደርስበትም ነው ያሉት። ለሁሉም ስራ ቴክኖሎጂን መጠቀም እንደሚያስፈልግ ጠቁሞ የተሟላ ብልጽግና ለማረጋገጥ የተለያዩ ቴክኖሎጂዎች ጋር ማስተሳሰር ግድ እንደሚል አስገንዝበዋል። ጠቅላይ ሚኒስትሩ የአንድ ግቦች በሚል ባነሱት ሀሳብ በእያንዳንዱ ከተማ የአንድ መሶብ አገልግሎት መከፈት እንዳለበትም አስረድተዋል። በ100% ግቦች ውስጥም የፋይዳ መታወቂያ ሙሉ በሙሉ በኢትዮጵያ መዳረስ እንዳለበት ገልጸው ለዚህም የሁሉም መዋቅሮች አስተዳደር አበክሮ መስራት እንደሚገባ አስገንዝበዋል። የ5 ሚሊዮን ኮደርስ ኢኒሼቲቭ በጣም ወሳኝ ስራ መሆኑን ጠቁሞ ኢኒሼቲቭ 100% መሳካት አለበትም ብለዋል። እያንዳንዱ ተቋምና ዘርፍ የሰው ሰራሽ አስተውሎትን ለመጠቀም ግብ ማስቀመጥ እንደሚኖርበት ነው ጠቅላይ ሚኒስትሩ የገለጹት። ሰው ሰራሽ አስተውሎት አጠቃቀም ካላደገ የሚታሰበውን ትራንስፎርሜሽንና ትስስር ማምጣት እንደማይቻልም አመላክተዋል። ፈጠራና ፍጥነት ጥራትንና ብዛትን እውን ለማድረግ መትጋት የመደመር መንግስት ቁልፍ ስራ ነው ሲሉም ጠቅላይ ሚኒስትሩ ዶክተር አብይ አህመድ ተናግረዋል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤተልሔም መምሩ አብራችሁ ቆይታ አደረግኩ። ቀሪ ከፋ ቴሌቪዥን መሰናዶዎች የሚቀጥሉ ይሆናል። ሰላም ቆዩልን።